ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዕለተ ሰኞ በወጡ አዳዲስ እግር ኳሳዊ መረጃዎች ዳግም ተገናኝተናል። እንደተለመዱ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ከቀናት በፊት አሰልጣኝ አንጌ ፖስቴኮግሉ ያሰናበተው ኖቲንጋም ፎረስት ሳንዳይችን ዋና አሰልጣኝ አድርጎ ሊሾም መቃረቡን ፋብሪዞ ሮማኖ ተናግሯል። በተጨማሪም በቅርቡ ከዌስትሃም ስራቸው የተነሱት ግርሃም ፖተር በአጭር ጊዜ ኮንትራት የስዊድን ብሔራዊ ቡድን ዋና አሰልጣኝ ሆነው ተሹመዋል። አርጀንቲናዊ ሊዮኔል ሜሲ ከኢንተር ማያሚ ጋር አዲስ ኮንትራት ይፈራረማል ተብሎ ይጠበቃል ሲል ፋብሪዞ ሮማኖ ተናግረዋል። የባርሴሎና ማልማዮች ማርሴይ ቅዳሜ ምሽት Le Havren 6-2 ባሸነፈበት ጨዋታ የፊት መስመር ተጫዋቹ ሜሰን ግሪንውድን ለማየት ተገኝተው ነበር። የቀድሞ የሰኔት ተጫዋች 4 ጎል አስቆጥሮ ነበር። ግሪንውድ በላሊጋው ለጌታፌ በውሰት ከተሰጠበት ጊዜ ጀምሮ በባርሴሎና ራዳር ላይ ቆይቷል። ባርሴሎና ባለፈው ዓመት ተጫዋቹን ወደ ማርሴይ ከመዘዋወሩ በፊት ሊያስፈርመው ሞክሮ እንደነበር ይታወሳል። ኦስትሪያዊው ተከላካይ ዴቪድ አላባ የጡንቻ ችግር እንዳለበት ተረጋግጧል። የጉዳት መጠኑን ለመገምገም ተጨማሪ ምርመራዎች ለማድረግ ያስፈልጋል ተብሏል። ሊቨርፑል በሚቀጥለው ክረምት ማርኮ ጉሂን የማግኘት ዕድል ከሌላቸው የስፖርቲንግ ሊዝበን የመሃል ተከላካይ ኦስማን ዲዮማንዴን ለማስፈረም ይፈልጋሉ። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በሊዝበን የቀድሞ ተጫዋች አድናቂ እንደሆነ ይታወቃል። ቼልሲዎች በጥር የፖርቶ የአንደበት አጥቂ ሳሙ አጉዌሮን ለማስፈረም ፍላጎት እያሳዩ ነው። ተጫዋቹ ላይ የፖርቹጋሉ ክለብ 100 ሚሊዮን ዩሮ ዋጋ ለጥፎበታል። አትሌቲኮ ማድሪድ ጁሊያን አልቫሬዝን ዝውውር በተመለከተ ከባርሴሎና ከሌሎች ክለቦች ጋር ለመደራደር ፈቃደኛ ናቸው ተብሏል። በጉዳት ምክንያት የቅዳሜ ኤቨርተን ጨዋታ ያለፈው ሮድሪ በቻምፒየንስ ሊጉ ከቪላሪያልና በሳምንቱ መጨረሻ በፕሪሚየር ሊጉ ከአስቶን ቪላ ጋር በሚደረጉ ጨዋታዎች የማግኘት ዕድል እንደሌለው ፔፕ ጋርዲዮላ ተናግረዋል። ጄሚ ካራጋስ ስለ ሊቨርፑል ቀጥቂዎች ጠይቆ እንዲህ ሲል መልሷል። በቀጣይ ሊቨርፑል ከሜዳ ውጭ 2 ጨዋታዎችን ያደርጋል። በቻምፒየንስ ሊግ ከፍራንክፈርትና ከዚያም ወደ ብሬንትፎርድ አቅንተው ይጫወታሉ። መሐመድ ሳላህ ሁለቱም ጨዋታዎች መጀመር ያለበት አይመስለኝም ብሏል። እንዲህ ዋይኒ ሩኒ ስለ ሃሪ ማጓየር ጠይቆ እንዲህ ሲል መልሷል። ሃሪ ማጓየር በአንፊልድ ለምን በዓለም ዋንጫው ቡድን ውስጥ መሆን እንዳለበት አሳይቷል። እሱ በጣም አስፈላጊ ተጫዋች ነው። እኔ በሱ ቦታ ማጓየር ያጋጥመው ነገር መቋቋም አልችልም ነበር። ማጓየር ሜም ነበር፣ በፓርላማ ሊሳቅበት ነበር። ማጓየር ጠንካራ ሰው መሆኑን አሳይቶናል። ስለዚህ በቀጣይ ብሔራዊ ቡድን ላይ ልንመለከተው ይገባል ብሏል። ሊቨርፑል አማካዩን ሊያጣ ይችላል ተብሏል። ራያን ግራቨንበርች ትናንት ምሽት ጉዳት እንዳያጋጥም የተረጋገጠ ሲሆን የጉዳቱ ሁኔታውን ለማወቅ ምርመራዎች ያደርጋል ተብሏል። ሃንስ ፍሊክ ላሚን ያማል በኦሎምፒያኮስ ጨዋታ ቁልፍ እንደሚሆን ያምናል። ያማል 100% የአካል ብቃት እንቅስቃሴ ላይ ያለ ይመስላል። ተጫዋቹ ከፍተኛ ተነሳሽነት እያሳየ ነው ሲል የስፔኑ ሙንዶ ዲፖርቲቮ ዘግቦታል። ሬስ ጄምስ ወደ ምርጥ ማንነቱ ስለመለሱ ሲናገር ወደ ነበርኩበት ለመለስ መንገድ ላይ ነኝ። ረጅም ጊዜ ወስዶብኛል፣ ነገር ግን በየጨዋታው የበለጠ ጥንካሬ የተሰማኝ ነው። ለቼልሲ መጫወቴ ደስተኛ ነው። በብሪጅ አስወጥቶ መጫወቴ ደስተኛ አድርጎኛል። ብዙ ሰዎች በቼልሲ እየረዱኝ ነው ብሏል። እንዲሁም የቀድሞ የቼልሲ ተጫዋች አዝፒሊኩዌታ ስለሆነ የቼልሲ ቡድን እንዲህ ሲል ተናግሯል። ጥሩ የእግር ኳስ የሚጫወት ወጣት ቡድን አይቻለሁ። እናም ጥንካሬውን ደረጃ በደረጃ እየገነቡ ነው። ወደ ሻምፒዮንስ ሊግ ተመልሷል። ይህም ቼልሲ ሲጫወቱበት የነበረው ነገር ነው። በክለቡ ውስጥ ካሉ ብዙ ሰዎች ጋር እገናኛለሁ። በተቻለ መጠን ሁልጊዜም ጨዋታዎችን እመለከታለሁ። መልካሙን እመኝላቸዋለሁ ብሏል። አለን ሺረር ባለፉት ሳምንታት የተደረሰበት ስለሚገኘው ስለ አርሰናል አጥቂ ስለ ቪክተር ጊዮከርስ ጠይቆ እንዲህ ሲል ምላሽ ሰጥቷል። በቅርቡ የጎል ረሃቡን ይገታል፣ ወዲያው የሚታወቅበት ግብ አስቆጣሪ ሚና ይመለሳል። አርሰናሎች ከሚፈጥሩለት የግብ ዕድል አኳያ ወደ ግብ አግቢነቱ በቅርቡ እንደሚመለስ ይሰማኝ። አሁን ያለው ቁጥራዊ መረጃም በሚገባ ያሻሽሏል። አሁን ላይ ግቦች የሚያስቆጥርም ተጫዋቹ ቡድኑን በሚገባ እያገዝ ነው ሲል አለን ሺረር ጊዮከርስን ደግፎታል። ሩበን አሞሪም የትላንት ምሽቱን ድል የዩናይትድ ትልቁ ድል ነው ብሏል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የምሽቱ ድል ከማንቸስተር ዩናይትድ ጋር ያለኝ ታላቅ ድል ሲል ገለጹታል። አክሎም አሰልጣኝ ተጫዋቹ ደስተኛ ሆኖ መመልከት ወደሉ። ያ ህይወቴን ቀለል ያደርግልኛል። ድሉ ትልቅ ትርጉም አለው፣ ነገር ግን ብዙም ትርጉም የለውም። 3 ነጥብ ብቻ፣ ነገር ግን ትልቅ ድል ነው ብሏል። እንዲሁም ጀርገን ክሎፕ አምና አርነ ስሎት ቡድን አልቀየረውም ብሏል። አሰልጣኝ ጀርገን ክሎፕ የሊቨርፑል አሰልጣኝ አርነ ስሎት ባለፉት ውድድር ዘመን ቡድን እንዳልቀየሩት ገልጸዋል። አርነ ስሎት በመጀመሪያ ዓመቱ ቡድን አልቀየርም ያሉት ክሎፕ እሱ ብልህ ነበር፣ መቀየር ሲሆን ምርጥ አቋማቸውን እንዲያሳዩ መርዳት ነበር የሚያስፈልገው ብሏል። ቡድኑ ቀድሞውንም ምርጥ ቡድን ነበር፣ ነገር ግን ከዛ በፊት ማሸነፍ አልቻለም ነበር ሲል ገልጿል። ስለ ሊቨርፑል አታስቡ፣ ሁሉም ነገር በቅርቡ ወደነበረበት ይመለሳል ያሉ ሲሆን እንዲሁም ቨርጅል ቫንዴክ ከምሽቱ ሽንፈት በኋላ እንዲህ ሲል ተናግሯል። ከዚህም በከፋ ጊዜ አልፈናል ብሏል። በድጋሚ ተሸንፈን ያለው ቫንዴ እውነታው 4 ተከታታይ ጨዋታዎችን መሸነፋችን ነው። ቡድኑ በጋራ መቆም አለበት ሲል ያሳሰበው ቫንዴ ከዚህም በከፋ አስቸጋሪ ጊዜ አልፈን እናውቃለን። ተጫዋቹ ብቻ ሳይሆን ሁሉም ደጋፊዎችና የቡድኑን ማሸነፍ የሚፈልጉ በጋራ እንዲቆሙ ቫንዳይክ ጥሪ አቅርቧል። ፔፕ ጋርዲዮላ
ዶናሩማ የማንቸስተር ሲቲ የመከላከል ጥንካሬ እንዴት እንደቀየረ ሲጠየቅ ኤደርሰን በማመስገን ምላሽ ሰጥቷል። ዶናሩማን ለማሞገስ በዚህ ክለብ ውስጥ 10 ዓመት ያሳለፈውን በጣም አስፈላጊ ግብ ጠባቂ የነበረው ኤደርሰን ባለማክበር መናገር አልችልም። ኤደርሰን በዚህ ቡድን ግንባታ ውስጥ ትልቅ ቦታ ያለው ሲሆን ኤደርሰን ትልቅ ጊዜ ሰጥቶናል፣ ለዛም ሁሌም እናመሰግነዋለን። አሁን ከዶናሩማ ጋር ጥሩ ጊዜ እንደምናሳልፍ ይሰማኛል ብለዋል። ውድ ቤተሰቦች ለዛሬ የነበረው ቆይታ በዚያ በቃ። መልካም ምሽት።